ጤና ይስጥልኝ እንደምን አላችሁ? ነሙምሳ እባላለሁ። በኤስኦኤስ ህጻናት መንደሮች በኢትዮጵያ የሰብአዊ ነክ ድጋፍ አገልግሎት ባለሙያ ነኝ። ከዚህ በፊት ከነበሩን ቪዲዮቻችን ኤስኦኤስ ስለሚሰራቸው መልካም ስራዎች እንደሰማችሁ ተስፋ እናደርጋለን። አዎ የዛሬ 52 ዓመት አካባቢ የኤስኦኤስ ህጻናት መንደሮች በኢትዮጵያ አገልግሎቱን ብሎ ሲጀምር በትግራይ ክልል በመቀሌ አካባቢ በሰብአዊ ነክ ድጋፍ አገልግሎት እንደሆነ ሰምታችሁታል። ዛሬ ስለሱ ተጨማሪ መረጃ ልስጣችሁ። በፊታችሁ አለው አብረን ቀጥል። ካቆምንበት ስንቀጥል ኤስኦኤስ ህጻናት መንደሮች በኢትዮጵያ የሰብአዊ ነክ ድጋፍ አገልግሎት በመቀሌ አካባቢ ከጀመረበት ዕለት ጀምሮ አገልግሎት ሳያቋርጥ ነገር ግን አድማሱን እያሰፋ ዛሬ ላይ ከጥቂት ኢትዮጵያ ክልሎች በስተቀር ሁሉም በሚባል ደረጃ አገልግሎቱን ለሚፈልጉት ማህበረሰብ ክፍል እንደያስፈላጊነቱ ተደራሽ እያደረገ ይገኛል። ለማሳያ ያክል ላለፉት 3 ዓመታት እንኳን ብንወስድ በቻይልድ ፕሮቴክሽን ኢን ኢመርጀንሲ፣ በጀንደር ቤዝድ ሪስፖንስ፣ በኤጁኬሽን ኢመርጀንሲ፣ በሄልዝ ኒውትሪሽን እና በዋሽ እንዲሁም በፒስ ቢልዲንግ ፕሮግራሞቻችን ከ1.2 ሚሊዮን በላይ ወገኖቻችንን መርዳት ችለናል። እዚህም ትልቅ ኩራት ይሰማናል። ኤስኦኤስ ህጻናት መንደሮች በኢትዮጵያ ከልማት ፕሮግራሞቹ ጎን ለጎን በሰብአዊ ነክ ድጋፍ አገልግሎቱም ይህን ያክል የታወቀ ግዙፍ ድርጅት ነው ማለት ነው። እኔም የዚህ ድርጅት ሰራተኛ በመሆነ ትልቅ ኩራት ይሰማኛል።